ትልልቅ ህልሞች ይኖራችሁ፣ ነገር ግን እነሱን እውን ለማድረግ አቅም እንደሌላችሁ ተሰምቷችሁ ያውቃል? ነገ አደርገዋለሁ ትላላችሁ፣ ነገር ግን ያ ነገ መቼም አይመጣም። ትልልቅ ነገሮችን ለመስራት ትፈልጋላችሁ፣ ግን ለመጀመር እንኳን በጣም ከባድ ይሆንባቸዋል። መጽሐፍ ስለመጻፍ፣ ሰውነትን ስለማስተካከል ወይም አዲስ ነገር ስለመማር ታስባላችሁ፣ ነገር ግን በምትኩ ስልካችሁን ትጎረጉራላችሁ ወይም ቴሌቪዥን ትመለከታላችሁ። ይህ ለምን ይሆናል? ለዘላለም ሰነፍ ስለሆናችሁ አይደለም፣ ይልቁንም የያዛችሁት ሥራ በጣም ትልቅ ሆኖ ስለታያችሁ ነው። አንድ ነገር በጣም ከባድ ሲሆን አይምሯችሁ ቀለል ያለ ነገር እንስራ ይላችኋል። ግን ጥሩ ዜና፣ ይህንን ማስተካከል ትችላላችሁ። ስንፍና ማንነታችሁ አይደለም፣ ልማድ ብቻ ነው። ልማድ ደግሞ ሊቀየር ይችላል። ግብህ የማይቻል ሆኖ ስለተሰማህ ስንት ጊዜ እንደተገታህ አስቡ። ገንዘብ መቆጠብ ትፈልጋለህ፣ ነገር ግን ሁሉንም ወጪዎች የመቀነስ ሐሳብ ከአቅም በላይ ይሆንብሃል። ወይም ጤናማ መሆን ትፈልጋለህ፣ ነገር ግን በየቀኑ የመሮጥ ሐሳብ ያደክምሃል። ይህ የሆነው ግድ ስለማይሰጥህ ሳይሆን አይምሯችሁ ህመምን ለማስወገድና ምቾትን ለመፈለግ ስለተቀረጸ ነው። ነገር ግን አይምሯችሁን በብልሃት ማሸነፍ ትችላላችሁ። ስንፍናን አቁማችሁ አስፈላጊ የሆኑ ነገሮችን ለመጀመር የሚረዱ 3 ቀላል ደረጃዎች እዚህ አሉ። አንደኛ ደረጃ፣ ስራውን አሳንሱት። ትልልቅ ስራዎች ያስፈራሉ፣ ስለዚህ አሳንሷቸው። ለምሳሌ መጽሐፍ ከፈለጋችሁ ስለ 200 ገጾች አታስቡ። ዛሬ አንድ አረፍተ ነገር ብቻ ጻፉ። ትናንሽ እርምጃዎች ቀላል ናቸው እና ጥሩ ስሜት እንዲሰማችሁ ያደርጋሉ። እንደ ተራራ መውጣት አድርጋችሁ አስቡት። ወደ ጫፉ አትዘለልሙም። አንድ እርምጃ ትራመዳላችሁ፣ ከዚያም ሌላ። በግቦቻችሁም ላይ እንዲሁ አድርጉ። ትናንሽ ድሎች ተደምረው ትልቅ ውጤት ያመጣሉ። እንደ ጊታር መጫወት ያለ አዲስ ክህሎት መማር ከፈለጋችሁ በአንድ ቀን ውስጥ ሙሉ ዘፈን ለመማር አትሞክሩ። አንድ ቃና ብቻ ይለማመዱ። ከጊዜ በኋላ እነዚያ ትናንሽ ጥረቶች ወደ ትልቅ ውጤት ይቀየራሉ። ዋናው ቁልፍ በሂደት ላይ እንጂ ፍጹምነት ላይ ትኩረት አለማድረግ ነው። ሁለተኛ ደረጃ፣ ቀላል የሆኑ የዘወትር ተግባራትን ወይም ሩቲኖችን ፍጠሩ። በፍላጎት ጥንካሬ ላይ ብቻ አትመኩ። የዘወትር ተግባራትን ቅርጹ። የሰው ልጅ መስራት ፍላጎት ሊሞት ይችላል። ልማዶች ግን ነገሮችን በራሳቸው ጊዜ እንዲከናወኑ ያደርጋሉ። ለምሳሌ አካል ብቃት እንቅስቃሴ ማድረግ ከፈለጋችሁ ጫማችሁን ከአልጋችሁ አጠገብ አስቀምጡ። በዚህ መንገድ ስትነቁ ለመጀመር ቀላል ይሆንላችኋል። ልማዶችን እንደ ድጋፍ ሰጪ ጎሞች አድርጋችሁ አስቧቸው። ነገሮችን በተፈጥሯዊ መንገድ እስክታደርጓቸው ድረስ ያቃልሉላችኋል። ዛሬ ልትጀምሩት የምትችሉት አንድ ትንሽ ልማድ ምንድን ነው? ምናልባት በየጧቱ የሚሰሩ ስራዎች ዝርዝር መጻፍ ወይም እንደነቁ አንድ ብርጭቆ ውሃ መጠጣት ሊሆን ይችላል። እነዚህ ትናንሽ ልማዶች ስርዓት ይፈጥራሉ፣ እንዲሁም ጉልበት እንዲኖራችሁ ይረዷቸዋል። ሶስተኛ ደረጃ፣ የ2 ደቂቃ ደንድን ተጠቀሙ። ከባዱ ክፍል መጀመር ነው። ስለዚህ ለአንድ ነገር ለ2 ደቂቃ ብቻ ለመስራት ለራሳችሁ ቃል ግቡ። ያ ብቻ። መጽሐፍ ማንበብ ትፈልጋላችሁ? 1 ገጽ ብቻ አንብቡ። ክፍላችሁን ማጽዳት ትፈልጋላችሁ? ከ1 ቶር ጀምሩ። አንዴ ከጀመራችሁ መቀጠል ይቀላል። ልክ ኳስን ከተራራ ላይ እንደመግፋት ነው። የመጀመሪያው ግፊት ከባድ ነው፣ ከዚያ በኋላ ግን በራሱ ይንቀለበላል። ተጨማሪ ምክር፣ ስለጀመራችሁ ራሳችሁን ሸልሙ። የ2 ደቂቃ ስራችሁን ከጨረሳችሁ በኋላ በትንሽ ነገር ደስታችሁን ግለጹ። ምናልባት የሚወዱት ዘፈን ማስደመጥ ወይም ትንሽ እረፍት ማድረግ ሊሆን ይችላል። ሽልማቶች መጀመርን አስደሳች ያደርጋሉ፣ እንዲሁም እንድትቀጥሉ ያነሳሷቸዋል። እውነቱ ይህ ነው። ሁሉም ሰው በትንሹ ነው የሚጀምረው። የምታድምቋቸው ሰዎችም ይታገላሉ፣ ግን መቀጠልን መረጡ። ፍጹም መሆን የለባችሁም፣ መጀመር ብቻ ነው ያለባችሁ። ህልሞቻችሁ እንደ እሳት አስቧችሁ። አሁን እሱ ትንሽ ፍም ነው። የምትወስዱት የእያንዳንዱ ትንሽ እርምጃ ማግደው እንደመጨመር ነው። ማግደው መጨመራችሁን ቀጥሉ። በቅርቡ የሚንቀለቀል እሳት ይኖራችኋል። ስለዚህ ያንን እሳት ለማቀጣጠል ዛሬ ምን ታደርጋላችሁ? መውደቅ ምንም እንዳልሆነ አስታውሱ። ሁሉም ሰው ይወድቃል። ዋናው ቁልፍ ተመልሶ መነሳትና እንደገና መሞከር ነው። ውድቀት የስኬት ተቃራኒ አይደለም፣ የጉዞ አካል ነው እንጂ። ስለዚህ ለራሳችሁ ራህ ይኑራችሁ እና ወደፊት መጓዛችሁን ቀጥሉ። ነገሩን ቀለል እናድርገው። ትልቅ ዓላማ ኖሯችሁ ግን የምትታከሙ ከሆነ ማድረግ ያለባችሁ ይህን ነው። አንደኛ፣ ስራዎችን ትንሽና ቀላል አድርጉ። ሁለተኛ፣ የሚረዷችሁ የዘወትር ተግባራትን ፍጠሩ። ሶስተኛ፣ በ2 ደቂቃ ጥረት ብቻ ጀምሩ። ያ ነው። ትክክለኛውን ጊዜ አትጠብቁ፣ አሁኑኑ ጀምሩ። አንድ ነገር መርጣችሁ ዛሬ ትንሽ እርምጃ ውሰዱ። ህልሞቻችሁ እየጠበቁባችሁ ነው። ሂዱና እውን አድርጓቸው። እናም ይህንን አስታውሱ፣ ፍጹም መሆን አያስፈልጋችሁም። ወጠት ያለ ምትታራን አያስፈልጋችሁ። በቋሚነት የሚደረጉ ትናንሽ ጥረቶች እንኳን ግዙፍ ለውጥ ማምጣት ይችላሉ። ነገር ግን ከተግባር ውጭ ቋሚ መሆን አትችሉም። ስለዚህ ዛሬ እርምጃ ውሰዱ።